የአሁኑን ያወራው ማስረጃ ከየት ነው? የአሁኑን አሁን የነገርከን ሐዲስ ላይ ኦኬ፣ ሐዲስ ላይ ኦኬ። ማለት ከሐዲስ የተጻፈው ኢየሱስ ክርስቶስ ከሄደ 600 ዓመት በኋላ ነው አይደል? እንደሚፈልገው ማለት ነው። ማለት ጌታ ስለዚህ አምላክ በሚለው ውሰደው ለቃላት እንትግራ እነሱ ትርጓሜ ያላቸው መጽሐፋቸው ላይ አምላክ ማለት ምን ማለት ነው? አምላክ ማለት እንደ መጽሐፋቸው ምንድን ነው? አምላክ ይመጣል ብለው አይደለም የሚጠብቁት። እነሱ የሚጠብቁት ምንድን ነው? መሲህ ይመጣል ብለው ነው። ያ ማለት ግን የተቀባ ማለት ነው። ለነርሱ ከአምላክ ዘንድ የተመረጠና የተቀባ የንግስናንና ሹመትን ልክ የሚያቆናጥጣቸው እንደዛ ነው እነሱ የጠበቁት። የበላይነትን ሊያጎናጽፋቸው የሚችልን አካል ነው። ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ጀምሮ ላይ ምን ይላል? ሙሴን አምላክ አድርጌሃለሁ ይለዋል አይደለ? በዚያ ሂሳብ ነው እነሱ የሚጠብቁት። ልክ ሲመጣ ጊዜ ያንን አምላካችን ብለው ይቀበሉታል፣ ያኔ ይከተሉታል። በዚህ ጊዜ አላህ ስብሐነሁ ወተዓላ ነቢዩላህ ዒሳን ያወርዳል። ዒሳ መሲሁን የሚገድልበት ምክንያት ከእነርሱ ጋር የተያያዘ ነውና እውነተኛውን መሲህ መልሰዋል አይሁዶች አንቀበልም ብለው። ለምን? ምድራዊ ስልጣንን ስላላጎናጸፋቸው። እነሱ ስልጣንን ለምደው ነበር። በዳዊት ለምደዋል፣ በሰለሞን ለምደዋል፣ በሳሙኤል ለምደዋል። በነዚህ ነብይነትንና ስልጣንን በተሰጡ ታላላቅ አካሎች ለምደው ነበር። መሲሁን ሲያዩት ጊዜ መሲሁ ስለ ምድራዊ ህይወት አይሰብካቸውም። በሰማይ ዓለም ስለሚገኘው ስለ ዘላለማዊ ህይወት፣ ስለ ቀጣዩ ዓለም ብቻ ነው የሚሰብካቸው። ያቷቸዋል አረ ስለዚህ ለዚህ ይሄ አንተ ንጉሳችን እያሉ ይሳለቁበታል። ከዚያ መጨረሻው እንደገና ነቢዩላህ ዒሳ ዓለይሂ ሰላም አንስቶ መጨረሻው ዘመን ላይ የሚያወርዳቸው ለዚህ ነው። የዛና አይሁዶች በቃ ቃል የተገባው መሲህ ለእኛ መጥቷል ብለው ደጃልን እየተከተሉ ባሉበት ጊዜ እንደፈለጉትም ይመስላቸዋል። የሚገርማችሁ ስልጣንን ያጎናጸፋቸው ይመስላቸዋል። ከላይ ሲታይ እኔ የዓለም ገዥና መሪ ነኝ ብሎ ይነግራቸዋል። ይከተሉታል። ነቢ ሰለላሁ ዐለይሂ ወሰለም የጦር ልብሳቸውን ለብሰው ሁሉ ይከተሉታል ብለው ቃል በቃል ተናግረውታል። በየሄደበት ቦታ አብረውት ይሄዳሉ፣ ይከተሉታል። መጨረሻ ላይ መሲሁ ዒሳ ዓለይሂ ሰላም እስኪወርድም ድረስ የበላይነትን ይጎናጸፋል በምድር ላይ አለ። መጨረሻ ላይ ነቢዩላህ ዒሳ አወራረዱን ሁሉ ተናገሩ። ከዚያም መሲሁ በመላእክቶች ታጅቦ ይወርዳል አሉ። ከቀኝና ከግራ 2 መላእክት ታጅበውት ዒሳ ዓለይሂ ሰላም ይወርዳል ወደ ምድር። ወዲያው እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ይሄዳል አሉ። እዛው ሲያስተምርበት የነበረበት ቦታ ይሄዳል። በይተል መቅደስ ይገባል። ከገባ በኋላ ሶላት ይሰግዳል አሉ ከእናንተ ጋር። ነቢ ሰለላሁ ዐለይሂ ወሰለም የዛኔ እናንተ አሰግዱ ይላችኋል። እናንተ አሰግድ በምትሉት ጊዜ ኢነሃ ኡቂመት ለኩም ይላችኋል። እናንተ ነው እና ኢቃም የተደረገው እናንተ አሰግዱ ይላል። ተከትሎ ይሰግዳል አሉ። ከዚያ ይወጣና ደጃልን ፍለጋ ይሄዳል። መሲሁ ደጃልን ፍለጋ ይሄዳል። ይገናኛሉ ፊት ለፊት ፈይቅትሉሁ ቢደርበቲን ዋሂዳ፣ በአንድ ምትም ይገድለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። አሁን መሲሁን ሐሰተኛውን መሲህ እንዲገድል የተደረገው መሲሁ ዒሳ ዓለይሂ ሰላም የበላይነትን ፈልገው አይሁዲዎች ያን እውነተኛውን መልሰው ነበር። መሲሁን የበላይነትን ፈልገው ይሄኛውን ሐሰተኛውን መሲህ አገኘን ብለው በጨፈሩ ጊዜ አላህ ሱብሓነሁ ወተዓላ ያንን የመለሱትን እውነተኛውን መሲህ ያወርድና ሐሰተኛውን የበላይነት አገኘንበት ያሉትን መሲሃቸውን ያጠፋላቸዋል። የበላይነትንም ለመሲሁ ያጎናጽፈዋል። ያንን የበላይነት ፈልገውበት የነበሩበትን መሲህ ሲያጠፋላቸው አይናቸው ያለ ከእርሱ ጋር ስለሚያያዝ ነው መሲሁ ዒሳ ዓለይሂ ሰላም ይግደል የተባለው የተወሰነው። ነቢያችን ሰለላሁ ዐለይሂ ወሰለም መግደል ይችሉ ነበር። አዎ ቃል በቃል ተናገሩ። ምን ያሉ? ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ ይላሉ። ቃል በቃል ሶሒህ በሆነ ሐዲስ ላይ እኔ በህይወት እያለሁ በመካከላችሁ ቢነሳ ኑሮ እኔ በቃችሁ ነበር አሉ። ያው አቅማቸው ነበራቸው፣ በአንድ ይዘሩልን ነበር። ነገር ግን ጥበቡ አይሄድም። ነቢ ሰለላሁ ዐለይሂ ወሰለም ጋር ምን ያገናኘዋል? ሐሰተኛው መሲህና ይሁዲዎች የሚገናኙት ከመሲሁ ከዒሳ ጋር ስለሆነ ነው። ገብታችኋል አይደል? ኢብራሂም መጥቶ ቢገድለው ይችል ነበር፣ አያስኬድም። ግን ጥበቡ አይሄድም። ሙሳ መጥቶ ቢገድለው ይችል ነበር ነቢያቶች፣ ጥበቡ ግን አይሄድም በፍጹም። ገብታችኋል አይደል? አምላክ ዝም ብሎ በከንቱ አይደለም አንድ ነገር የሚያደርገው። መሲሁን የወሰደው አንደኛው ዓላማ ይሄ ነው። ሐሰተኛውን መሲህ አግኝተናል፣ መሲሁ መጥቶልናል ብለው ሲፎክሩ ጊዜ የዛን ያን የካዱትን ያስተባበሉትን እውነተኛውን መሲህ አላህ ያወርድና ሂድና እውነት መሲሁን አግኝተናል ብለው እየጨፈሩ አንተ ፈጽምባቸው ይለዋል። ዒሳ ዓለይሂ ሰላም መጥቶ ሐሰተኛውን መሲህ ፈጽመዋል። ከዚያ በኋላ ምን ያደርጋል? ዒሳ ወደ መካ በመሄድ ሐጅ ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲስ ላይ ተናገሩ። ثم የሑጁ በይቱላሂል ሐራም ወያዕተሚር፣ ወደ መካ በመሄድም ሐጅና ዑምራን ይሰራል መሲሁ አሉ። ከዚያስ በኋላ ثم يدعو الناس إلى دين الله عز وجل፣ ከዚያም ሰዎችን ወደ አላህ ዲን ወደ ኢስላም ይጣራል አሉ።
ወላ የብቃ ፊ ዘማኒሂ ኢላ ልእስላም። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በእርሱም ዘመን ከእስልምና ውጭ ሌላ አንድም ሃይማኖት ምድር ላይ አይኖርም አሉ። ወላ የቅበሉ ኢላ ልእስላም፣ ከእስልምና ውጭ ሌላ አንድም ሃይማኖት አያስተናግድም አሉ። ፈዩህሊክ ላሁ ኩለ አልሚለል ፊ ዘማኒሂ፣ በእርሱ ዘመን አላህ ሁሉም ሃይማኖቶች እንዲጠፉ ያደርጋል። ነቢዩላህ ዒሳ ዐለይሂ ሰላም የመምራቱን ስራ ይቀበላል። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም የመሲሁ የዘመኑ ፍጻሜ ላይ በሚወርድ ጊዜ እርሱ ያስተዳድራችኋል ብለዋል። የዓለም አስተዳደር እርሱ ይሆናል። በመሲሁ ዘመን በቁርአንና በሐዲስ ትውልድ ይተዳደራል። ፈየኡሙኩም ቢኪታቢላህ ወሱነቲ ያሉ ነቢ ሰለላሁ ዐለይሂ ወሰለም የዛኔ መሲሁ በቁርአንና በእኔ ሐዲስ ይመራችኋል፣ ያስተዳድራችኋል አሉ። በመሲሁ ዘመን ፍቅር ይሰፍናል። ጀማዓ ዓለም ከተጀመረች ጀምሮ እስከ ዓለም ፍጻሜ ድረስ እንደ መሲሁ ዘመን ድሎች የሚኖሩበት ዘመን የለም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ወዩፊድ ልማል አሉ፣ መሲሁ ገንዘብን ያትረፈርፋል ትውልድ አሉ። ለምን? መሪ ነው። መሪ ከሆነ ደግሞ የሀገሪቱ ኢኮኖሚ በእርሱ ቁጥጥር ስር ይሆናል አይደል? በመንግስት ስር። የዛኔ እርሱ ስለ ምድራዊ ህይወት የሚያስብ ነብይ አይደለም እንደ ምድራዊ ባለስልጣናቶች። ስለዚህ ምን ያደርጋል? አጠቃላይ ለትውልድ ሁሉ ገንዘብን ይሰጣል፣ ይለካል። የዛኔ አንዲትም ድሃ በምድር ገጽ አይኖርም አሉ ነቢ ሰለላሁ ዐለይሂ ወሰለም። አያቸው አይደለ? ትውልድን ሁሉን ካብላ ጠጣ ብሎ ይሰጣቸዋል። ለራሱ አይፈልግም መሲሁ። መሲሁ የምድር ሰው አይደለም። መሲሁ ወላሂ እናንተ እንደምታስቡት አይደለም። ስለ ራሱ ሳይሆን ስለ አምላኩ ክብር ብቻ የሚጨነቅ የሆነ ነብይ ነው። በፍጹም መሲሁ ዒሳ ዐለይሂ ሰላም እኔን አምልኩኝ አላለም። መሲሁ ዒሳ ዐለይሂ ሰላም ለዚች ምድራዊ ህይወት እችን ታክል ቅንጣት ታክል ቦታ የለውም። ሌላ ታሪክ ልንገራችሁ ስለሱ። ነቢዩላህ ዒሳ ዐለይሂ ሰላም ለምድራዊ ህይወት ምንም ጣጣ እንደሌለው ማለት ነው። በእርሱ ዘመን ከተከሰተ አንድ ካደረጋቸው 3 ተአምራቶች መካከል ነቢዩላህ ዒሳ ዐለይሂ ሰላም ሰፈር መውጣት ፈለገ። አዛ ያደርጉታል አይሁዶች። አይሁዶች እርሱን አልተቀበሉትም ነበር አብዛኞቹ። በዚህ ጊዜ ሰላም ለማግኘት ብሎ ዒሳ ዐለይሂ ሰላም ይሄዳል። ከዕለታት አንድ ቀን እየሄደ ያለ አንድ አይሁድ እስኪ እንዳው ይህ የሚለው ነገር እውነት ከሆነ እውነተኛም ከአምላክ ዘንድ የተላከ መልእክተኛና ነቢይ ከሆነ ዛሬ የሚሰራውን ሁሉ ለማየት እከተለዋለሁኝ ብሎ ወሰነ። ዒሳ ሆይ ልከተለ ፍቀድልኝ፣ በምትሄድበት ሁሉ ጉዞ ላይ ነው እና ተከተለኝ አለው ዒሳ ዐለይሂ ሰላም። ጉዞ መሄድ ጀመሩ። ስንቅ እንያዝ ተባባሉ። ጉዞ ነውና 3 ቂጣ ገዙና ይይዛሉ ለጉዟቸው ስንቅ የሆናቸው ዘንድ። ዒሳ ዐለይሂ ሰላም ያዝ ይሄን አለው ለሰውየው። በጉዟችንም ላይ በምንራብ ጊዜ ብንበላው ይሆነናል አሉ። መሄድ ጀመሩ። በመሀል መንገድ ላይ ዒሳ ዐለይሂ ሰላም እየሄደ እያለ አንድ ማየት የተሳነውን ልጅ አገኘ። ነቢዩላህ ዒሳ ጠጋለና ቢስሚላህ ብሎ በአላህ ስም ብሎ አይኑ እንዳበሰው ወዲያውም አይኑ ተከፈተ። የአይሁድ በጣም ደነገጠ። እንዴ ማየት የማይችል የነበረ ልጅ ከቅጽበት በፊት አሁን አየ ብሎ በጣም ይቅርታ መጀመሪያ ረሳሁት። 3 ቂጣዎች ይዞ እየሄደ እያለ ዒሳ ዐለይሂ ሰላም እና ሰውየው ና እንብላ ብለው ያወጣሉ። አውጣ ይለዋል ዒሳ ዐለይሂ ሰላም። ልክ ያንን ሲያወጣ ጊዜ ቀድሞ ሰውየው አንዱን በልቶት ነበር። አንዱን በልቶታል፣ 2 ነው ያለው። ከዛ ዒሳ ዐለይሂ ሰላም ሲያይ ጊዜ 2 ነበር ያገኘው። 2 ነበር ያገኘው። የታለ አንደኛው ብሎ ሲጠይቀው እኔ ያላየሁም ብሎ ሸመጠጠው፣ ይክደዋል። ኧረ ተናገር ይለዋል። ሰውየው አይን ያላየሁም ብሎ ይክዳል። ከዚያ በኋላ ዒሳ ዐለይሂ ሰላም ያን ያለውን ተመገቡና ሄዱ። ከዚያ በኋላ ይሄን ህፃን ልጅ አገኘው። ቅድም ያልኳችሁን ማየት የተሳነው ነበር። ዒሳ ቢስሚላህ ብሎ በአላህ ስም ብሎ ይሄን ነገር ፈረደ ላሁ ለሁ አይኑን አላህ ሱብሓነሁ ወተዓላ መለሰለት ለዒሳ ዐለይሂ ሰላም። በዚህ ጊዜ ይህ አይሁድ በጣም ተደነቀ። አሁን እንዳይሆነ ብሎ ይናገራል። አድሚኖች አንዴ ከዚያ በኋላ ከቅጽበት በፊት ማየት የተሳነው ልጅ አሁን እንዳይሆነ ይሄ ሚን አዕጀብ ልዑጃብ በጣም የሚያስደንቅና የሚገርም ነገር ነው ይላል። ዒሳ ዐለይሂ ሰላም ወደ ሰውየው ዘወር አለና ምን ይለዋል? አንተ ሰው ሆይ የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እለምንሃለሁኝ የቀደሙን ዳቦ ወይም ቂጣ ማን የበላው ተናገር ይለዋል። መሲሁ ስለ ቂጣ አሳስቦት አይደለም፣ የእውነትና የውሸት ጉዳይ ነው። ዛቻላረን አይ እኔ አልበላሁም ብሎ ሰውየው ይሸመጥጣል፣ ይክዳል። ነቢዩላህ ዒሳ አልተከራከረውም፣ ጉዞውን ቀጠለ። አሁንም እየሄዱ እያለ ዒሳ ዐለይሂ ሰላም እና ሰውየው የሆነ ባህር አጋጠማቸው። ይህን ባህር እንዴት ልናልፍ ነው ብሎ ይህ አይሁድ ይናገራል። ዒሳ ዐለይሂ ሰላም ምን አለው? እኔ ቢስሚላህ በአላህ ስም ብዬ ባህሩን እረግጣለሁ፣ አላህ መሬት ያደርግልናል፣ የዛኔ እንሄዳለን፣ ትሄዳለህ አንተም አለው። ከዚያ በኋላ ባህሩ ላይ ቢስሚላህ ብሎ ዒሳ ዐለይሂ ሰላም ልክ ሲረግጥ ጊዜ የዛኔ መሬት ሆነ። ከዚያ በኋላ ሰውየውና ዒሳ ዐለይሂ ሰላም አለፉ። በጣም ተደነቀ። ከቅጽበት በፊት ባህር የነበረ ሜዳ ሆነ። ይሄ በጣም የሚደንቅ ነው አለ። በዚህ ጊዜ ዒሳ ዐለይሂ ሰላም ዘወር አለና
ይሄን ባህር ለእኔና ለአንተ መሬት ባደረገ በአምላኬ በአላህ ስም እጠይቅሃለሁኝ ያንን ዳቦ ቂጣ ማን የበላው ተናገር አለው። እነማ አከልት እኔ በፍጹም አልበላሁም ማለት ካዳውን። አሁንም ጉዟቸውን ቀጠሉ። እየሄዱ እያለ ነቢዩላህ ዒሳ ዓለይሂ ሰላም 3 ድንጋዮችን አነሳና ወደ አላህ ስብሓነሁ ወተዓላ ዱዓ አደረገ ወደ ወርቅ እንዲቀይርለት። ወዲያውም ወደ ወርቅ ተቀየረ። ዒሳ ዓለይሂ ሰላም በዚህ ጊዜ ምን አደረገ? ጥበቡን ተመልከቱ። ዒሳ ዓለይሂ ሰላም በዚህ ጊዜ ምን አደረገ? አንዱን ወርቅ ሰጠውና ለሰውየው ለዚህ ለአይሁድ አንዱን ያዘ ዒሳ። በዚህ ጊዜ ምን አደረገ? ይህ አይሁድ አንደኛው ስለማን ነው ብሎ ጠየቀው ዒሳ ዓለይሂ ሰላም። አንዱን ተካፈለን፣ አንደኛው ስለማን ነው ሲል ጊዜ ዒሳ ምን አለው? ጥበቡን ተመልከቱ። ዒሳ የጥበብ ባለቤት ነው። አላህ በቁርአን ላይ ጥበብን ችሬዋለሁ ብሎ ገልጾታል። አንደኛውን ደግሞ ቂጣውን ለበላው ሰው ነው አለው ዒሳ። በዚህ ጊዜ ይህ አይሁድ አላስቻለው። እኔ ነኝ የበላሁት እንግዲህ አሁን ሳለ ነቢዩላህ ዒሳ ዓለይሂ ሰላም እንካ ብሎ ሰጠው። የኔንም ወርቅ እንካ ውሰድ ብሎ 3ንም ሰጠው። ጉዟቸውን ሊቀጥሉ ነው። ጉዟቸውን አልቀጠሉም። እኔ በቃ ይሄን ካገኘሁኝ ልመለስ ነው አለ አይሁድ። ዒሳ ዓለይሂ ሰላም በዚህ ያገኘው ሰውዬው ውሸቱ አያቸው። የሰው ልጅ በፈለገ ነገር ሊጠነክር ይችላል። በዱንያ ግን በምድራዊ ጥቅማጥቅሙ ግን አይጨክንም። አያቸው፣ በገንዘብ አይጨክንም። ዒሳ ጥበቡን ተመልከቱ። ምን አደረገ? አንዱን ሰጠው፣ አንዱን ወሰደና አንደኛውን ደግሞ ቂጣውን ለበላ ሰው ነው። ያ ሰው ሲመጣ እንሰጠዋለን አለ። እኔ ነኝ የበላሁት እውነቱን ልንገርህ አለ። እንካ ብሎ ሰጠው። የራሱንም ሰጠው ዒሳ ዓለይሂ ሰላም። በዚህ ጊዜ ከሰጠው በኋላ ዒሳ ጉዞውን ቀጠለ። ሰውየው በቃኝ ብሎ ሄዳ ባገኘ ጊዜ ጓደኝነትንም ከዳዘው። ከዚያ እዛው ቁጭ ብሎ ተቀመጠ። በዚህ ሁኔታ ሳለ ወርቁን ታቀፉ። 3 ፈረሰኞች ይመጣሉ። ከዚያ በኋላ እዩት፣ ወርቃ ይዞ ይሄን ሰውዬ ለምን ይሄን ሰው ገለን ግንባሩን ብለን አንቀበለውም አንከፋፈልም እኛ 3ታችን አሉ። እሺ ተባባሉ፣ ገደሉት። ይሄን አይሁድ ቀጥታ ሄደው ወርቁ ላይ ተቀመጡ፣ ያዙት። ከዚያ ርቧቸው ነበር። 3ቱ ፈረሰኞች ምን ይላሉ? ከመካከላችን አንዳችን ሄዶ ቂጣ ገዝቶ ይምጣ የምንበላው፣ እስከዛ ሄድ ወርቅ እዚህ እንጠብቃለን። እሺ አለና አንደኛው ገንዘብ ይዞ ሄደ ሊገዛ። ይሄ ሰው እየሄደ እያለ ሰይጣኑ ሰወሰው ጭንቅላት ላይ ምን አለ? ለምን ይሄ እነዚህን ጓደኞችን ቂጣውን ገዝቼ ስመጣ መርዝ አድርጌበት ምግቡ ላይ ሰጥቻቸው ወርቁን ብቻ ለምን አልወስድም 3ቱንም አለ። እዚያ 2ቱ ሆነው ደግሞ ምን ብለው ያሴራሉ? ለምን እኔ እናንተ ብቻ እንከፋፈለም? ይሄ ጓደኛችን ቂጣ ገዝቶ ሲመጣ ግንባሩን ብለን እናንተ እንውሰደው። እሺ ተባብለው እነዚህም ተስማሙ። ሰውየው ይዞ ሲመጣ ጊዜ መርዝ አድርጎበት ቂጣውን አምጥቶ ልክ እንደሰጣቸው እርሱን ግንባሩን አሉት፣ ገደሉት። በቃ 2ታችን አገኘን ብለው እነሱ ልክ እዚያ ያለን ቂጣ ሲበሉ ጊዜ መርዝ ነበረው። 3ቱም ሞቱ። ጓደኛቸውንም ገደሉ፣ እነርሱም በሉ ሞቱ። አይሁድም እዛው ሞቷል። የቅድሞ የመጀመሪያው ወርቁ 3ቱም ተቀምጧል። ዒሳ ዓለይሂ ሰላም ጉዞውን ጨርሶ ልክ ሲመለስ 4 አስክሬን ተረፍርፈው ወርቁም ማንም ሳይነካው ተቀምጦ አገኘ። በጣም ተደነቀ። አላህ ስብሐነሁ ወተዓላ ነገረው፣ ወህይ ያደረገለት፣ ገለጠለት ምን እንደተከሰተ። ዒሳ ሆይ አንተ ከሄድክ በኋላ ይህ እንዲህ ታሪክ ተከስቷል አለ። ዒሳ ምን አደረገ? ወርቁን ይዞት ሊሄድ ወላሂ አይፈልግም። ወርቁ እሱ የምድራዊ ሰው አይደለም ዒሳ ዓለይሂ ሰላም። ቅድምም ጥሎለት ነው የሄደው። ነገር ግን አንዲት ንግግር ተናግሮ ሄደ። ምን አለ ዒሳ? ፈቃል ሃከዛ ተፍዐሉ ዱንያ ቢአስሓቢሃ፣ የዚች ምድራዊ ህይወት አፍቃሪዎቿ ላይ ልክ እንዲህ ትሰራባቸዋለች፣ ታገዳድላቸዋለች ብሎ ተናግሮ ሄደ። እርሱ የምድር ሰው የምድራዊ ህይወትን የሚፈልግ አይደለም። ነቢዩላህ ዒሳ ዓለይሂ ሰላም ስለ አምላኩ ሊኖር የመጣ ነው። ነቢዩላህ ዒሳ ዓለይሂ ሰላም ስለ አምላኩ ብቻ ሊናገር ሊሰብክ የመጣ ነው። እኔን አምልኩኝ አላላቸው። ሰዎች ግን እርሱ ሳይፈልግ ይሄን ነገር ያመልኩታል። እርሱ ያለው ምንድነው? ወኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ነው ያስተማራቸው። ይሄ ነው የዒሳ ዓለይሂ ሰላም ህይወት። እርሱ ስለ ምድራዊ ህይወት አለው። አሁን በሚመጣ ጊዜ ምድር ላይ ቀደም እንደነገርኳችሁ የምድር ሰዎች በእርሱ ዘመን የጸጋ ባለቤት ይሆናሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዳግም መሲሁ ሲመጣ በምድር ላይ አንድም ድሃ አይኖርም ብለዋል። የሚገርማቸው ድህነት ብቻ አይደለም የሚጠፋው፣ እንስሳቶች የሚናደፉ እንስሳቶች ሁሉ መናደፋቸውን የዛን ያቆማሉ ይላሉ። ህፃን ልጅ በእባብ ስር እያለፈ እባቡ አይነክሰውም፣ አህያና አንበሳ አብረው ይኖራሉ ብለው ሁሉ ቃል በቃል ተናግረዋል። ለባቻ እዛኔ የፍቅር ዘመን ይሆናል፣ የመዋደድ ዘመን ይሆናል፣ የጸጋ ዘመን ይሆናል። ለምን? ይቺ ዓለም በዚያ ታላቅ ነብይ ትመራለች። ልክ እንዲሁ ደግሞ
የምድር ሰዎች ሁሉ በቁርአንና በሐዲስ ይተዳደራሉ። ቅድም እንዳልኳቸው ነብዩ ሰለላሁ ዐለይሂ ወሰለም መሲሁ በሚመጣ ጊዜ በቁርአንና በእኔ ሐዲስ ይመራታለችን ዓለም የዛኔም ጸጋ በጸጋ ትሆናለች ምድር ብለው ቃል በቃል ሐዲስ ላይ ተናግረዋል ማለት ነው። ማለት አሁንም እዚህ ጋር አንድ ጥያቄ ያነሳልሃለሁ። ምንድነው እሱ? አሁንም ቢሆን አይሁዶች እነሱ የሚጠብቁት በዚህ ምድር ላይ ስልጣን በደንብ እንዲሰጣቸው ነበር። እሱ ደግሞ ያስተማራቸው ደግሞ ነገ ያለክ ባህር ከሞተን በኋላ እንደሆነ ነው። ስለዚህ አሁን እየጠበቁት ያለው መሲህ አሁን እንትን ጥያቄ ካልተረዳ ማለት ነው። አሁን እየጠበቁት ያሉትን መሲህ ነብይ ብለው አይደለም። አምላካችን ትክክለኛ አንተ ነህ በቃ እየጠበቁ ያለው ትክክለኛ መሲህ አንተ ነህ ብለው የሚቀበሉት እነዚህ ሰዎች አምላካችን ይሄኛው ነው ብለው ነው። ስለዚህ ውሸተኛው መሲህ ደግሞ ትክክለኛ መሲህ ደግሞ ኢሳ ነው። ስለዚህ አሁን ይሄንን ነው ጥያቄ። ለምንድን ነው ነቢይ ዝም ብሎ መላእክተኛ ብቻ ከሆነ ያ የተስፋ ቃል ወይም እየጠበቁ ያለው መሲህ ያ ከሆነ ለምን ነቢይ ለምን አይጠብቁም? አምላካችን ብለው ለምን ይቀበሉታል ነው ጥያቄ። አምላክ የሚለውን በአይሁዶች ግንዛቤ አልኩሽ እኮ ማንሽ ማሂ እነሱ እውነተኛ አምላክ ይመጣል ብለው የሚያምኑ አይደሉም። አይሁዶች እንደዛ ብለው ያምኑ አምላክ በዚህ ምድር ላይ ይመጣል ብለው ያምኑ። አምላክ የሚለው ኦሪት ዘጸአት ምዕራፍ 7 ቁጥር 1 እያልኩ ስነግርሽ ነበር። አይሁዶች እስካሁንም ድረስ ከዚህ በፊትም ኢየሱስ ክርስቶስን አምላክ ነህ አይደለም ብለው ጠይቀውትን ተጠራጥረው የማያውቁም። ስለ መለኮታዊ ባህሪ ሳይሆን እያሉት ያለው ምንድነው? እነሱ ልክ ሙሴ በተገለጸበት ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን አምላክ አድርጌዋለሁኝ ይላል አይደል እግዚአብሔር። በዛ ሂሳብ እነሱም ለዚህ ዓለም ገዥና እንደ አለቃ ይሆናል ተብሎ የሚታሰብ ነገር ያ ነው። ሰላም ነው። ሰላም ነው። እንዴት ነው? ይሰማል ድምጼ? አለው። የአሁኑን ያወራው ማስረጃ ከየት ነው? የአሁኑን አሁን የነገርከን ሐዲስ ላይ። ኦኬ፣ ሐዲስ ላይ። ኦኬ፣ ማለት ከሐዲስ የተጻፈው ኢየሱስ ክርስቶስ ከሄደ 600 ዓመት በኋላ ነው አይደል? ኢየሱስ ክርስቶስ የመጣ ከመቼ በኋላ ነው? ኖ እንትኑ እንጂ ቁርአንም ሐዲስም የተጻፈው ከ600 ዓመት በኋላ ነው ማለት ሎጂክ እንሄድ አይደለ? በአንተ ብሄድክበት እንሄድ። መጽሐፍ የተጻፈው መቼ ነው? ኢየሱስ ክርስቶስ የመጣው መቼ ነው? ኢየሱስ ክርስቶስ ያስተማረው መቼ ነው? እስኪራ እንደዚህ ጥያቄ ተጠየቅ መጽሐፍ ቅዱስ ላይ ስለ ክርስትና መጽሐፍ ቅዱስ ማስረጃ ነው። አዎ ማስረጃ ነው። ያ እሱን ችግር የለውም። እሺ ስለ እስልምና እሱን አመጣለሁ። የእስልምና የመረጃ ምንጮች ታመጣለህ? ያ 2025 አሁን ባለንበት ይሄ ዓመት የኢየሱስ ክርስቶስ ልደት ነው እያልክ ነው። መጽሐፍ ቅዱስ ላይ ጥያቄ በተጠየቅ ማስረጃ ታመጣለህ? እኔ ከመጽሐፍ ቅዱስ ውጭ አልጠይቅህም። እኛ ጋር ሙስሊሞች ጋር ስትመጡ ጊዜ መረጃ ምንጮች ቁርአንና ሐዲስ ናቸው። ልክ ስንነግራቸው ጊዜ በዚያ ላይ አይ ቁርአንና ሐዲስ አንፈልግም ትላላችሁ አይደለ? ለምን አሁን ወደዛ ልትሄድ ነው? ሐዲስ መቼ ነው የተጻፈው ብለህ ጀምር። ከዛ በኋላ አሁንም እንደዚሁ እኛ ጥያቄ ጠይቀህና ስለ ክርስትና ከቡድሂዝሞች መጽሐፍ ስጠኝ ብለህ ትሰጠኛለህ? ወይም ከሂንዱይዝም ነው? ከሂንዱይዝም ሳይሆን አሁን ለምሳሌ የኢየሱስ ክርስቶስን አለመሞት አንተ እያወራ ነበረ። መጽሐፍ ቅዱስ ላይ ደግሞ እንደሞተ በሞት ከክርስትናዎች ጥያቄውን መጀመሪያ መልስ። ስለ ክርስትና ጠይቀህና ከመጽሐፍ ቅዱስ ውጭ መልስ ልጠይቅህ ነው። ትስማማለህ? ችግር የለውም። እሺ፣ በጣም ጥሩ። ሙሴ ነብይ ነው አይደል? ነብይ ነው። ከሙሴ በፊት ስለ ነብይነቱ የተናገረ አንድ አካል ስጠኝ ማለት ግልጽ ነው። ከሙሴ በፊት ስለ ሙሴ ነብይነት የተናገረ አንድ ነብይ ማስረጃ ከመጽሐፍ ቅዱስ ውጭ የለም። አመሰግናለሁ። እሺ